بسم الله الرحمن الرحيم. بالاسم اجيك ازانينا اجيك رهروبونو. اللهم صل وسلم على سيدنا محمد. بودون بيتشن محمد صلى الله عليه وسلم. لي على سلامنا بركتهم. أعوذ بالله من الشيطان الرجيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. ጌታዬ ሆይ ልቦናዬን አስፋልኝ፣ ስራዬን አቅልልኝ፣ ንግግሬን እንዲረዱ ከምላሴም እንቅፋቱን ፍታልኝ። ሙሳ عليه السلام። ሱረቲ ጣሃ። እያንዳንዱን ክፍል በዚህ ዱዓ እንጀምራለን። ምክንያቱም ይህ ሥራ ግልጽ ንግግር፣ ቀላል አቀራረብ እና መልእክቱን ለመቀበል የተከፈቱ ልቦች ይፈልጋል። አላህ ዛሬ ለሁላችንም እንዲሁ ያድርግልን። አሚን። ከመጀመራችን በፊት ይህ ማህበር አልበርታውያንን ብቻ የሚመለከት ነው። መልእክቱም በቀላል ቋንቋ የተዘጋጀ የማህበረሰብ ትምህርት ነው። የሕግ፣ የሕክምና፣ የገንዘብ ድጋፍ አያደርግም። እንዲሁም የብቁነት ወይም የምክር አገልግሎት አይሰጥም። ይህ ክፍል የአልበርታ የቤት ውስጥ እንክብካቤ መንገዶችን እንዲትረዱ ያግዛቸዋል። እንዲሁም ለችግር ከመጋለጣችሁ በፊት ጥያቄዎችን በግልጽ እንድታቀርቡ ይረዳቸዋል። በተጨማሪም የተሰጣችሁ እንክብካቤ ስርዓቱን የጠበቀ መሆኑን ወይም አለመሆኑን ለማወቅ ያግዛቸዋል። ቅሬታ ካለም የቅሬታ አቀራረብን መረዳት ያስችላቸዋል። ይህ ማህበር የምታገኙትን የአገልግሎት ሰዓት፣ እርዳታ፣ የመኖሪያ ቦታ ፍላጎት፣ የቅሬታ ግምገማ አይተካም። እንዲሁም ከኤችኤስ ወይም ከአሲስትድ ሊቪንግ አልበርታ አቅራቢ የሚሰጥ ምክርን አይተካም። እንዲሁም ከሐኪም፣ ከሕግ ባለሙያ ወይም ከትክክለኛው ፕሮግራም አቅራቢ የሚሰጥ ምክርን አይተካም። ሕጋዊ መብቶቻችሁን ማወቅ አስፈላጊ ነው። ነገር ግን ጥንቃቄው ይህ ነው። በመብታችሁና በጉዳዩ መሰረት የተለያዩ ሕጎች ሊተገበሩ ይችላሉ። ተከታታይነት ያለው የጤና እንክብካቤ ስታንዳርዶች፣ ሲሲኤችኤስ መመሪያዎች፣ የሰብአዊ መብት ሕጎች እንዲሁም የሰራተኞች ደህንነት ጥበቃ ሕጎች ሊተገበሩ ይችላሉ። አልሐምዱሊላህ። ይህ የኖዊንግ ዩር ራይትስ የመጀመሪያው ክፍለ ትምህርት ነው። እናንተ የመጀመሪያ ታዳሚዎቻችን ናችሁ እና ቢዝኒላህ ይህ ተከታታይ ፕሮግራም እያደገ ይሄዳል። አንዳንድ ክፍሎች ወደፊት ፕሮግራሙ ሲሻሻል እንደገና ተስተካክለው ሊቀርቡ ይችላሉ። ስለዚህ እናንተ ከመጀመሪያው ጀምሮ እዚህ የነበራችሁ እህቶች መሆናችሁን አስቡ። ከመጀመራችን በፊት እኛ ማን እንደሆንን በጥቂቱ እናገር። ኖዊንግ ዩር ራይትስ የኮሚኒቲ ኬር ኤጁኬሽን ሶሳይቲ ኦፍ አልበርታ የማህበረሰብ ትምህርት ፕሮግራም ነው። ይህም በአልበርታ የተመዘገበ ትርፍ አልባ ድርጅት ነው። ተልዕኳችን ቀላል ነው። የአልበርታን የቤት ውስጥ እንክብካቤ ሕጎች፣ ደንቦች፣ መመሪያዎች እና ፕሮግራሞች ወደ ቀላል፣ ግልጽ እና እምነትን ያከበረ ቋንቋ መቀየር ነው። ይህም ሙስሊም አዛውንቶችና ተንከባካቢዎች ሥርዓቱን በእውቀት፣ በክብር እና በመተማመን እንዲጠቀሙበት ያግዛል። ይህ አንድ ጊዜ ብቻ የሚደረግ ንግግር አይደለም። ይህ ለ1 ዓመት የሚቀጥል ተከታታይ ፕሮግራም ነው። በየወሩ አንድ አዲስ ርዕስ ይቀርባል። ቤተሰቦችም ዕውቀታቸውን በደረጃ በደረጃ እንዲገነቡ፣ ችግር ከመምጣቱ በፊት እንዲዘጋጁ ያግዛል። መረጃ ጠቃሚ የሚሆነው ሰዎች ሲረዱት ብቻ ነው። ስለዚህ እያንዳንዱ ክፍለ ትምህርት በዩቲዩብ ቻናላችን በ6 የማህበረሰባችን ቋንቋዎች ይቀርባል። እነሱም እንግሊዝኛ፣ አረብኛ፣ ሶማሊኛ፣ ኡርዱ፣ አማርኛ እና ኦሮምኛ ናቸው። ይህም ቤተሰቦች በሚተማመኑበት ቋንቋ እንዲማሩ እና ለሌሎች የሚያስፈልጋቸው ሰዎች እንዲያካፍሉ ያግዛል። አውዙ ቢላሂ ሚነ ሸይጧኒ ረጅም። ወጃልናኩም ሹዑበን ወቀባይለ ሊታረፉ። አላህ እርስ በርሳችሁ እንድትተዋወቁ ሕዝቦችና ጎሳዎች አደረጋችሁ። ሱረቱል ሁጁራት 49:13። 5 ማህበረሰቦች፣ 6 ቋንቋዎች፣ 1 ጠረጴዛ። ኢንሻአላህ። አሁን ዛሬ ከዚህ ትምህርት ምን ይዛችሁ እንድትወጡ እንደምንፈልግ እንመልከት። ይህ ፕሮግራም በአልበርታ ያሉ ሙስሊም ቤተሰቦች ማወቅ የሚገባቸውን መረጃ እንዲገነዘቡ ለማስተማር የተዘጋጀ ነው። የቤት ውስጥ እንክብካቤን ለማግኘት እንዴት እንደሚጓዙ፣ ለሚወዱት ሰው እንዴት እንደሚቆሙ እና ከሚደርስባቸው ችግር አንጻር ምን አይነት እርዳታ ሊያገኙ እንደሚችሉ ግንዛቤ ያገኛል። ዛሬ በአንድነት የምንመለከተው የቤት ውስጥ እንክብካቤ ምን እንደሆነና ለማን እንደሚሰጥ፣ ማን እንደሚያቀርበውና ማን ወጪውን እንደሚሸፍን፣ ሰዎች ለምን ስለዚህ ጉዳይ ቀድመው እንደማይሰሙ፣ ግምገማ እንዴት መጠየቅ እንደሚቻል፣ ምን መጠየቅና ምን አይነት መረጃዎችን መያዝ እንደሚገባ፣
እንዲሁም የተፈቀደላችሁን የቤት ውስጥ እንክብካቤ ካልተቀበላችሁ ወይም ቅሬታ ካላችሁ እንዴት ቅሬታ ማቅረብ እንደሚቻል እንረዳለን። በመጨረሻ ኢንሻአላህ ወደ ግምገማ የሚወስደውን የመጀመሪያ እርምጃ ተረድታችሁ ትወጣላችሁ። ምን መጠየቅ እንደምትችሉ ትረዳላችሁ። ካልረካችሁም ወዴት መሄድ እንደምትችሉ ትገነዘባላችሁ። ከሁሉም በላይ ችግር ከመድረሱ በፊት ግልጽ ጥያቄዎችን መጠየቅ እንደምትችሉ ትማራላችሁ። የዛሬውን ትምህርት ከመጀመራችን በፊት ይህን ፕሮግራም ከእኔ ጋር የገነቡትን ሴቶች እንድታውቁ እፈልጋለሁ። ይህ ሥራ ከመጻፉ በፊት በየኮሪደሩ፣ በማዕድ ቤት፣ በማስጂድ ውስጥ እየተፈጸመ ነበር። እነዚህ የኖዊንግ ዩር ራይትስ ቲም እህቶች ናቸው። ሁሉም ለማኅበሩ ያለምንም ጥያቄ የተለያዩ ሥራዎችን አበርክተዋል። ለዚህ ሕዝብ ካላቸው ፍቅር የተነሳ ጊዜያቸውንና ጉልበታቸውን ሰጥተዋል። ይህም በምንም ነገር ሊተካ የማይችል ነው። ሱዛን ፌርማርክ ትባላለች። የኮሚኒቲ ኬር ኤጁኬሽን ሶሳይቲ ኦፍ አልበርታ መስራች እና ፕሬዝዳንት ናት። እንዲሁም የመብትዎን እወቁ ትምህርት ፕሮግራም አስተባባሪ እና መሪ ናት። በአልበርታ የኮንስትራክሽንና የነዳጅ ጋዝ ኢንዱስትሪ ከ2005 እስከ 2017 ዓመት በመስራት የ12 ዓመት የሥራ ልምድ አካብታለች። እንዲሁም በየሥራ ቦታ ጤና እና ደህንነት በአሰልጣኝነት ሰርታለች። በዚህ ሥራዋ የተለያዩ ሰርቲፊኬቶችን አግኝታለች። ከእነዚህም በካናዳ ዕውቅና የተሰጠው የሥራ ቦታ ጤና እና ደህንነት፣ የግንባታ ደህንነት ጥበቃ ባለሙያ ሰርቲፊኬት፣ የውጭ አማካሪነት እና ኦዲተር ይገኙበታል። እንዲሁም በአልበርታ ዩኒቨርሲቲ የሥራ ቦታ ደህንነት ጥበቃ ሰርቲፊኬት በማዕረግ አግኝታለች። ከ1997 እስከ 2004 የቤት ውስጥ እንክብካቤ ሥርዓት ውስጥ ከመግባቷ በፊት ለ7 ዓመት በሳስካቸዋን መንግሥት ዕውቅና በተሰጠው ፍቃድ አማካኝነት በቤት ውስጥ እንክብካቤ ሰርታለች። በዚህም በቤት ውስጥ እንክብካቤ በመስራት የ7 ዓመት ልምድ አካብታለች። ወደዚህ ሥራ የገባችው በዚህ ሥራ በልምድ ካገኘችው ዕውቀት ሳይሆን በቤተሰቧ በደረሰው ችግር ምክንያት ነው። እናቷ ስትሮክ ሲያጋጥማት ሕይወቷ በጣም ተለወጠ። በሁሉም ላይ ሊሆን እንደሚችለው ፍርሃት፣ ስጋት፣ ጭንቀት ሁሉም ተደራረበባት። ለብዙ ሳምንታት የመልሶ ማገገም ሕክምና ስታገኝ ቆይታለች። ስትሮክ ምን ችግር እንደፈጠረባት ለማወቅ ሁሉም ቤተሰብ እየጠበቀ ነበር። በየቀኑ መረጃዎች እየደረሳት ነበር። በመጨረሻ ውጤቱ ሲደርስ የተነገራት በጣም አስደንጋጭ ነበር። ከሐኪም ቤት በአስቸኳይ ወጥታ እንክብካቤ እንድታገኝ ተወሰነ። ለሕዝብ የሚደረግ እንክብካቤ ለማግኘት ዓመታትን የሚያስቆጥር ጊዜ መጠበቅ ነበረባቸው። ለዚህ ደግሞ ምንም አይነት ዝግጅት አልነበራትም። ማንን መጠየቅ እንደምትችል የምታውቀው ነገር አልነበረም። ከዚህ የተማረችው ነገር የዕውቀት ክፍተት ምን ያህል ሊጎዳ እንደሚችል ነበር። أعوذ بالله من الشيطان الرجيم وعسى أن تكرهوا شيئا وهو خير لكم. አንዳንዴ በጣም የምትጠሉት ነገር ያጋጥማችኋል። ያጋጠማችሁ ነገር ለእናንተ ጥሩ ነገርን ይዞ ሊመጣ ይችላል። የሚያውቀው አላህ ብቻ ነው። እናንተ አታውቁትም። ሱራ አልበቀራ ምዕራፍ 2 ቁጥር 216። አልሐምዱሊላህ ሁሉ ነገር መንገድ አላህ አግሶታል። ሱዛን በወቅቱ አልተረዳችም ነበር። የአላህን ውለታ ለመመለስ አሁን በሌላው እንዳይደርስ ለማስተማር ተዘጋጅታለች። فالزمها فإن الجنة تحت رجليها. እስዋን ያዙ፣ ገነት ከእግሯ ስር ናትና። نبي صلى الله عليه وسلم. سنن النسائي ቁጥር 3104 ጃሂማ ወደ ነቢዩ صلى الله عليه وسلم መጥቶ ወደ ጦርነት መውጣት እንደሚፈልግ በመናገር ምክር ጠየቃቸው። እንቢም صلى الله عليه وسلم እናት አለችን ብለው ጠየቁት። አለኝ በማለት መለሰላቸው። ጀነት ከእግሯ በታች ነውና በማለት መለሱለት። ከእናት ጋር መቆየትና እናትን መንከባከብ ከጦር ሜዳ በላይ ዋጋ እንዳለው በዚህ ተገልጸዋል። ዛሬ እናትዋ ከእሷ ጋር ትኖራለች። በሕዝብ በሚሰጥ ድጋፍ በየቀኑ የ6 ሰዓት እንክብካቤ ታገኛለች። የቀረውን እሷ ራሷ ትሞላለች። በይህ የዕለት ተዕለት እንቅስቃሴዋ ምን አይነት መረጃዎችን ቢያሰባስቡ ወጥነት ያለው እንክብካቤ ለማግኘት እንደሚችሉ ተረድታለች። እዚህ የሚረዳውን ዕውቀት አዳብራለች። ስለዚህም በመንግሥት የተፈቀደላችሁን የራሳችሁን መብት ለማግኘት ዕውቀታችሁን አዳብሩ የሚለውን እመክራችኋለሁ። ይህ ካልሆነ ለሳምንታት ከዚያም በላይ ለዓመታት ልትጎዱ ትችላላችሁ። ፋይዛ አህመድ አዳን ትባላለች። የኮሚኒቲ ኬር ኤጁኬሽን ሶሳይቲ ኦፍ አልበርታ የዳይሬክተሮች ቦርድ ዳይሬክተር ናት።
እዚህ ማህበረሰብ ውስጥ በኩባ መስጂድ በኩል አገልግሎቶችን ታበረክታለች። የሶማሊ ማህበረሰብ አካል እንደመሆኗ መፍቻ በሆነው በሶማሊኛ ቋንቋ በመተርጎምና በማስተማር የማህበረሰቡን አባላት በተለያዩ ሁኔታዎች ታገለግላለች። የተቸገሩ ሰዎችን መርዳት የሁል ጊዜ ተግባሯ ነው። ሰዎች ተቸግረው ሲመጡ አቤት ትላለች። ከቤት መውጣት ለማይችሉት ቤታቸው ድረስ በመሄድ የሚፈልጉትን ታደርጋለች። በራሷ መኪና የሚፈልጉት ቦታ ታደርሳለች። አስፈላጊ መረጃዎችን በመሰብሰብ ትነግራቸዋለች። ይህ ሥራ በማኅበር ስም ሳይሆን ለፋይዛ የበጎ አድራጎት ሥራዋ ነው። አሁን በዚህ ማኅበር ውስጥ ሆና መብታችሁን እወቁ ብላ ለማስተማር ተነስታለች። የበለጠ ለማስተማር ተዘጋጅታለች። مثل المؤمنين في تودهم وتراحمهم وتعاطفهم مثل الجسد إذا اشتكى منه عضو تداعى له سائر الجسد بالسهر والحمى. ይህ ምሳሌ የሚያሳየው አማኞች እንደ አንድ አካል መሆናቸውን ነው። ከመሃል አንዱ ሲጎዳ አብረው ይታመማሉ። ልክ አንድ የሰውነት ክፍላችን ሲታመም መላው ሰውነታችን እንደሚያመን ማለት ነው። ፋይዛ የማህበረሰቡ አባል ችግር አጋጥሞት የቤት ውስጥ እንክብካቤ ለማግኘት ምን መረጃ ማቅረብ እንዳለባቸው፣ ማንም ማናገር ወይም ወዲት መሄድ እንዳለባቸው ሲቸግሩ አይታለች። እንዲሁም የተሰጣቸው እንክብካቤ ካልተስማማቸው ምን ማድረግ እንዳለባቸው ባለማወቅ ሲጨነቁ አይታለች። ኢንሻአላህ በምታደርገው እንቅስቃሴ ሁኔታዎች ይለውጣሉ። አንድ የሶማሊኛ ቋንቋ ተናጋሪ ጉዳዩን እንዴት ማስረዳት እንዳለበት፣ ምን ማዘጋጀት እንዳለበት ባስተማረች መጠን ትምህርቷ ለብዙዎች ይደርሳል። ሞና አቡ ዛሄር ትባላለች። የኮሚኒቲ ኬር ኤጁኬሽን ኦፍ አልበርታ ትምህርት ማህበር የዳይሬክተሮች ቦርድ ምክትል ፕሬዝዳንት በመሆኗ ክብርና ደስታ ይሰማታል። እዚህ በኤድመንተን ውስጥ የፍልስጤማውያንና የአረብኛ ተናጋሪ ሙስሊም ማህበረሰብ አካል ስትሆን፣ ኩባ መስጂድ ደግሞ እንደ መኖሪያ ቤትዋ ነው። አረብኛ የአፍ መፍቻ ቋንቋዋ ነው። እርስዎ የምታገለግላቸው ቤተሰቦች ብዙዎቹ ወደዚህች አገር በመጡበት ወቅት ጎልማሳ የነበሩ፣ በአረብኛ የሚያስቡ እና ችግሮቻቸውን በአረብኛ የሚወጡ ናቸው። እነዚህ ሰዎች መረጃዎችን በእንግሊዝኛ ብቻ ማግኘታቸው መረጃውን ሙሉ በሙሉ እንዳያገኙ ሊያደርጋቸው ይችላል። ሞና በአረብኛና በእስላማዊ ጥናቶች ላይ በማስተማር የ30 ዓመት ልምድ አላት። በአረብኛ ቋንቋ የማስተማር ስልቶችና በአንደኛ ደረጃ ትምህርትና ስነ ጽሑፍ ቴክኒኮች ዲፕሎማ፣ በእስላማዊ ጥናቶች የባችለር ዲግሪ እንዲሁም በቁርአን ተጅዊድ የአስተማሪዎች ሥልጠናና በእስላማዊ የማስተማር ዘዴዎች ወርክሾፕ ትምህርት የሰለጠነች ናት። ይህ ዳራ በጣም አስፈላጊ ነው፣ ምክንያቱም ይህ ፕሮግራም ቃላትን ብቻ የሚተረጉም ሳይሆን ትርጉምን፣ እምነትን እና የቤተሰብ ኃላፊነትን የሚተረጉም ነው። እርሶም በተግባር ይህንን ሕይወት እየኖረችው ነው። የራስዋ ናት የእንክብካቤ ድጋፍ የሚያስፈልጋት በመሆኑ በሌላ ቋንቋ ፖሊሲዎችን፣ ክሶችን እና የስልክ ጥሪዎችን በመጠቀም ይህንን ሥርዓት ማለፍ ምን እንደሚመስል በተግባር በደንብ ታውቀዋለች። ይህን ከጎን የምትመለከት ብቻ አይደለችም፣ ምክንያቱም ይህ መረጃ የሚያስፈልጋት እና ሳይኖራት የቀረ ሰው ነበረች። በተጨማሪም ለሕፃናት የግል የቁርአንና የአረብኛ ትምህርቶችን በተጅዊድ፣ በንባብ እና በአረብኛ ቋንቋ በ30 ዓመት የማስተማር ልምዳ መሠረት ሰጥታቷል። ትምህርቶቹ በቤቶ ወይም በዙም አገልግሎት ትሰጣለች። ተጨማሪ መረጃ ከፈለጉ ባኮን እርስዋን ለማነጋገር አያመንቱ። أعوذ بالله من الشيطان الرجيم. ووصينا الإنسان بوالديه إحسانا حملته أمه كرها ووضعته كرها وحمله وفصاله 30 شهرا حتى إذا بلغ شده وبلغ 40 سنة قال رب أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأصلح لي في ذريتي إني تبت إليك وإني من المسلمين. ሰዎች ወላጆቻቸውን እንዲያከብሩ አዘናል። እናቶቻቸው በችግር ተሸከሟቸው፣ በችግርም ወለዷቸው። እርግዝናቸውና ጡት ማጥባቸውም 30 ወር ነው። በመጨረሻም የጉልበት ጥንካሬው ላይ ደርሶ 40 ዓመት ሲሞላው እንዲህ ይላል፣ ጌታዬ ሆይ ላንተም በእኔና በወላጆች ላይ የለገስከውን ጸጋህን እንዳመሰግን እና አንተ የምትወደውን መልካም ሥራ እንድሠራ አነሳሳኝ። ለዘሮችም በጎነትን አውርድላችሁ። እኔ ወደ አንተ ተመለስክ፣ እኔም ከታዛቶቹ ነኝ። ሱራ አል-አሕቃፍ ቁጥር 15። እናትዋን መንከባከብ የእርሶ ክብርና ደስታ ነው። ነገር ግን የእርሶ ስጋት እሷ መገኘት በማትችልበት ጊዜ ነው። መታጠብ፣ የሽንት ቁጥጥር እንክብካቤ እና የግል ንጽሕና አጠባበቅ የግል ሚስጥራዊ ነገሮች ናቸው። መተማመንን፣ ግላዊነትን እና ክብርን ይጠይቃል። እናትዋ ከምታውቃቸውን ተንከባካቢዎች የግል እንክብካቤ ማግኘት ይበልጥ ያስናናቸዋል። ስለዚህ ቤተሰቦች መጠየቅን መፍራት የለባቸውም። ይህ ምርጫ በሰነድ ሊቀመጥ ይችላል። ሴቶች ሴት ተንከባካቢ መጠየቅ እንችላለን።
ወጥነት እንዲኖር መጠየቅ እንችላለን። ግላዊነትና እልከኝነት በእንክብካቤ ዕቅድ ውስጥ ሊጻፉ ይችላል። ዛሬ እናትዋ እንክብካቤ የሚያገኙት በባህላዊው በኢኤችኤስ ኮንትራት በገባላቸው የቤት ውስጥ እንክብካቤ ዝግጅት አማካይነት ነው። በዚያ ዝግጅት አብዛኛውን ጊዜ የሚመጣው የሚገኘው ተንከባካቢ ነው። ስለዚህ ወጥነትን ማግኘት ከባድ ሊሆን ይችላል። እርስዎ እንደምትሰማው እናትዋ በደንበኛ የተመራ የቤት ውስጥ እንክብካቤ ክፍያ ሥርዓት ቢኖራቸው ይጠቀማሉ። ይህ ሥርዓት የተሻለ የአቅራቢ ምርጫና ይበልጥ ወጥ የሆነ ተንከባካቢ ሊሰጥ ይችላል። ነገር ግን ይህ ሥርዓትም የራሱ ገደቦች አሉት። አንዳንድ አቅራቢዎች አነስተኛ የጉብኝት ወይም የጥሪ ጊዜያት አላቸው። ይህም በርካታ አጫጭር ጉብኝቶችን ለማቀናጀት አስቸጋሪ ሊያደርገው ይችላል። ስለዚህ አቅራቢ ከመምረጦ በፊት መጠየቅ ያለባቸው ጥያቄዎች እነዚህ ናቸው። السلام عليكم ورحمة الله وبركاته. ሰሚራ አህመድ ትባላለች። የኮሚኒቲ ኬር ኤጁኬሽን ሶሳይቲ ኦፍ አልበርታ በቦርዱ ዳይሬክተርነት አባል በመሆኗ ከፍተኛ ደስታ እንደሚሰማት ትገልጻለች። ሰሚራ የኤድመንተን የኢትዮጵያ ሙስሊም ማኅበር አካል ናት። ኩባ መስጂድ እንደ ቤትዋ ነው። ወደ ሰዎች አስፈላጊውን እንክብካቤ ትሰጣለች። እንዲሁም እስላማዊ ትምህርቶችን እና እስላማዊ እንቅስቃሴዎችን ታደራጃለች። በቢላል የኢትዮጵያ ሙስሊሞች ማኅበር የአስተዳደር አባል ሆናም ታገለግላለች። የአፍ መፍቻ ቋንቋዋ ሐረሪ ሲሆን እንዲሁም አማርኛና ኦሮምኛ ትናገራለች። አዛውንት ሴቶች ከቤታቸው ወጥተው እንዲዝናኑ የተለያዩ የመዝናኛ ፕሮግራሞችን ታዘጋጃለች፣ ታስተባብራለች። በእነዚህ ጊዜያት ጉዞዎች መንግሥት በኩል ሊሰጣቸው የሚገባውን ድጋፍ ባለማወቃቸው ሲቸገሩ አይታለች። አሁን በዚህ ማኅበር አማካኝነት ይህንን ክፍተት በመቀነስ ለውጥ ለማምጣት ተነስታለች። أعوذ بالله من الشيطان الرجيم. ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون. ከእናንተም በጎ ነገርን የሚጠሩ በመልካም ነገር የሚያዙ ከመጥፎም ነገር የሚከለክሉ ሕዝቦች ይኖሩ፣ እነዚያ እነርሱ ፍላጎታቸውን ያገኙ ናቸው። ሱረቱል ኢምራን አንቀጽ 14። ሰሚራ ፍላጎቶ አላህ በአዘዘው መሠረት ሰዎች ተቸግረው ወደ እኛ እስኪመጡ መጠበቅ ሳይሆን እኛ ወደ እነርሱ በመሄድ እነርሱን ማስተማርና ማገዝ ነው። ኢንሻአላህ። ዛህራ ትባላለች። ብዙ ሰዎች ሄና ብለው ይጠሩዋታል። የኮሚኒቲ ኬር ኤጁኬሽን ሶሳይቲ ኦፍ አልበርታ የዳይሬክተሮች ቦርድ አባል በመሆን በገንዘብ ያዥነት ማኅበሩን ታገለግላለች። የአልበርታ ሙስሊም ማኅበረሰብ አካል ናት። የሰሜን አሜሪካ እስላማዊ ክበብን ICNA እንደ ቤትዋ ትመለከተዋለች። የእርዱ ቋንቋ ተናጋሪ ስትሆን በዚህ ቋንቋ ተናጋሪ የሆኑ ሴቶችን ለመርዳት የተቻላትን ሁሉ ታደርጋለች። አልሐምዱሊላህ። በዚህ ሁኔታ የዘረጋችው መረብ በዚህ ማኅበር ውስጥ በመሆን ሰዎች መብታቸውን እንዲረዱ ለማስተማር እንደሚረዳት እምነቷን ትገልጻለች። ሰዎችን ማስደሰት ከሚያስደስትዋት ነገሮች አንዱ ነው። እህቶችን በማሰባሰብ እንዲሁ ታደርጋለች ብቻ ሳይሆን ወደ ቤታቸው ሲሄዱ አንድ ቁም ነገር ይዘው መሄዳቸውን ማረጋገጥ ትፈልጋለች። በዚህም ሂደት ከእህቶች ጋር በመሆን ወደ እስልምና የመጡ አዳዲስ እህቶችን የሚያግዝ የመረጃ ልውውጥ የዋትስአፕ ግሩፕ ከፈቱ። እንዲሁም ከማኅበረሰቡ የሚፈልጉትን እገዛም እንዲያገኙ ሁኔታዎችን አመቻቹላቸው። وما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده. ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሕዝቦች በአላህ ቤት ውስጥ የአላህን መጽሐፍ የሚያነቡና አብረው የሚያጠኑ ቢሆን እንጂ ሰላም ስኪና በላያቸው አይወርድም፣ ምሕረትም አይሸፍናቸውም፣ መላእክትም አይከቧቸውም፣ አላህም በአርሹ ዘንድ ካሉት ጋር አያስታውሳቸውም። ይህን እምነት ይዛ ወደዚህ ማኅበር ስትቀላቀል ለማስተማርና ለማሳወቅ ዕድል እንዳገኘች ይሰማታል። ወደዚህ ማኅበር እንድትቀላቀል ጥሪ ሲደረግላት እሺ ብላ የተቀበለችው ከጀርባዋ ላለው ማኅበረሰብ ያላት ፍቅር ነው። እንዲሁም ጠቃሚ መረጃዎችን በማግኘት ተጠቃሚ እንዲሆኑ ከፍተኛ ፍላጎት እንዳላት ትገልጻለች። ወደዚህ ማኅበር ያመጣት ይህ ፍላጎት ነው። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ሃኒም አህመድ ትባላለች። የኮሚኒቲ ኬር ኤጁኬሽን ኦፍ አልበርታ የቦርድ አባል በመሆኗ እና እንደ ጸሐፊ በመሳተፏ ክብር ይሰማታል። እንግሊዝኛ፣ አማርኛ፣ ኦሮምኛ እና ሐረሪ ቋንቋዎችን ትናገራለች። ሙያዋም በትምህርት ዘርፍ ነው። በኢትዮጵያ ውስጥ በመምህርነትና በተለያዩ የትምህርት ድርጅቶች ውስጥ አገልግላለች። እዚህ ካናዳ ብሩክስ አልበርታ ውስጥ በበጎ ፈቃደኝነት በመስራት አዳዲስ መቴዎችን ትደግፍ ነበር።
በዚያ ልምድ አማካኝነት ምን ያህል ሰዎች መብቶቻቸውን እንደማያውቁ እና ያ አለማወቅ ወደ አላስፈላጊ መከራ እንዴት እንደሚመራ አይታለች። አንዳንድ ጊዜ ሰዎች በጣም የሚያስፈልጋቸው እርዳታ ቀድሞውንም የሚገባቸውን መብቶች የሚያገኝበትን መንገድ የሚያሳያቸው ሰው ማግኘት ብቻ በቂ ይሆናል። فاسألوا أهل الذكر إن كنتم لا تعلمون የማታውቁ ከሆነ የእውቀት ባለቤቶችን ጠይቁ። እርሷም ህብረተሰቡ መብቶቻቸውን እንዲያገኙ በመርዳት እና በሰዎች ሕይወት ላይ አዎንታዊ ለውጥ በማምጣት ለመሳተፍ ተዘጋጅታለች። إن شاء الله። ሃናን ተመስገን ትባላለች። ለዚህ ፕሮግራም በጎ ፈቃደኛ በመሆን ታገለግላለች። ሎጂስቲክስን በመደገፍ እና መብቶቻችሁን እወቁ የሚለውን ትምህርት ወደ ማህበረሰቡ በማድረስ ላይ ትሳተፋለች። የኤድመንተን የኢትዮጵያ ሙስሊም ማህበረሰብ አካል ናት። ኩባ መስጂድ ማለት ለእርሷ እንደ መኖሪያ ቤትዋ ነው። እንግሊዝኛ፣ አማርኛና ኦሮምኛ ትናገራለች። አማርኛ እና ኦሮምኛ ሁለቱም የአፍ መፍቻ ቋንቋዎች ናቸው። ሃናን ለዚህ ፕሮግራም እንደ በጎ ፈቃደኛ ሆና ታገለግላለች። ለመብቶቻችሁን ማወቅ የሎጂስቲክስ አስተባባሪ በመሆን ስብሰባዎቹ እንዲቀጥሉ የሚያደርጉትን ሎጂስቲክሶች በማቀናጀት ትረዳለች። እርሶም የዓመታት ልምድ ብቻ ሊተካ የማይችለውን ነገር ይዛለች። በየቀኑ በቤት ውስጥ እንክብካቤ ሥርዓት ውስጥ እንደ የቤት ውስጥ እንክብካቤ ረዳት ሆና ትሰራለች። እርሶ በኤድመንተን ውስጥ ያሉ አረጋውያን እና ቤተሰቦች ቤት በመግባት በእንክብካቤ ሥርዓት አማካኝነት እንክብካቤ ትሰጣለች። ይህ ማለት ይህ ፕሮግራም ሲያስፈልግዎ በበሩ ላይ ልትገኝ የምትችል ተንከባካቢ የቤት ውስጥ እንክብካቤ አንድ አባል እርሷ ናት። ቤተሰቦች ከውጭ ሊያዩት የማይችሉትን ሃናን በየቀኑ ታያለች። የእንክብካቤ ክፍተቶችን፣ የሥራ ሁኔታዎችን እና በሁለቱም በኩል ያለውን ዝምታ ታያለች። ሰራተኛውም ሆነ ተገልጋዩ የሚፈልጉትን ድጋፍ ሳያገኙ ሊቀሩ እንደሚችሉ አስተውላለች። أعوذ بالله من الشيطان الرجيم إن الله يأمركم أن تؤدوا الأمانات إلى أهلها አላህ አደራዎችን ለባለቤቱ እንድትመልሱ ያዛችኋል። ሱራ አኒሳ ቁጥር 58። ሃናን ወደ የምታገለግለው ቤተሰብ ቤት ስትገባ አገልግሎት የምትሰጣቸው ሰዎች አምኖ የነገራትን ሚስት እና በተጋላጭነታቸው ያየችው ሁሉ አደራ ነውና ሚስጥሩን ትጠብቃለች። መብቶን የማታውቅ ሰራተኛ የምትንከባከበውን ቤተሰብ በደንብ ልትጠብቅ አትችልም። ሁለቱም ጎኖች መልካም ነገሮችን ማግኘት ብቻ ይገባቸዋል። ብዙ ቤተሰቦች ስለ ቤት ውስጥ እንክብካቤ ያሉትን አማራጮች አስቀድመው መረጃውን አያገኙም። የቤት ውስጥ እንክብካቤ ሥርዓቱ ቤተሰቦች ከመጠየቃቸው በፊት እያንዳንዱን አማራጭ ሁልጊዜ አያብራራ። ስለዚህ ምን መጠየቅ እንዳለብን ማወቁ ትልቅ ጥቅም አለው። ባለሙያዎች ሥራ ሊበዛባቸው ይችላል። ቤተሰቦች በጭንቀት ሊዋጡ ይችላሉ። በራስ ቋንቋ መረጃን አለማግኘትና አብዛኛው ሰው የማያውቀው አዳዲስ ሥርዓቶች ነገሮችን ሁሉ የበለጠ አስቸጋሪ ሊያደርጉ ይችላሉ። የእውቀት ክፍተቱ በራሱ አይጠገንም። ለዚህ ነው እንደዚህ ያሉ ፕሮግራሞች መኖር ያለባቸው። ለስደተኛ እና ጥገኝነት ጠያቂ ቤተሰቦች መሰናክሎች ሊበዙ ይችላሉ። የቋንቋ፣ የባህል፣ የሚጻፉ ወይም የሚሞሉ ሰነዶች፣ የስልክ ጥሪዎች ሁሉም ለዚህ ቤተሰብ አዲስ ነገር ሊሆን ይችላልና የትኛው በር ላይ ማንቆቋት እንዳለበት ባለሙያ ቤተሰብ ይቸገራል። በማህበረሰባችን ውስጥ ብዙ ጊዜ ችግራችንን በዝምታ እንሸከማለን። ማንም ሰው ማስቸግር ወይም ምስጋና ቢስ ሆነን እንድንታይ አንፈልግም። ነገር ግን ግልጽ የሆኑ ጥያቄዎችን መጠየቅ ማማረር አለመሆኑን መረዳት ተገቢ ነው። ነቢይ ሰለላሁ ዐለይሂ ወሰለም የእውቀት ፍለጋን አስፈላጊነት አስተምረውናል። ይህ ኃላፊነት ሰባችንን ለመንከባከብ የሚረዱን እውቀቶችንም ያጠቃልላል። በማህበረሰባችን ውስጥ አንዲት እህት አለች። ስሟን አንገልጽም። ዓይነ ስውር ናት። ባለቤቷ ደግሞ በደንብ መራመድ ወይም መሄድ አይችልም። የሚኖሩት በተከራዩት አፓርትመንት ውስጥ ነበር። በአንድ ወቅት በአልበርታ በብርቱ የክረምት ወቅት የቤት ማሞቂያው መሳሪያ ሲበላሽ የሚሄዱበት ቦታ ሳይኖራቸው በተከራዩት አፓርታማ ውስጥ በዝምታ ኑሮአቸውን ቀጠሉ። ፋይዛ አስተማማኝ መኖሪያ ቤት እስኪፈልጉ ድረስ ይችን እህት ወደ ቤቷ ወሰደቻት። ባለቤቷን ደግሞ በዲናችን ተገቢ እንደሆነው ሌላ ቦታ አዘጋጅችለት። ፋይዛ አሁንም በየሁለት ሳምንቱ ለዚህች እህት የምግብ ግዢ ድጋፍ ታደርጋለች። ይህች እህት በዕድሜ የገፋች ላትሆን ትችላለች፣ ነገር ግን እሷም ሆነ ባለቤቷ ድጋፍ ያስፈልጋቸው ነበር። በዚያ ወቅት በዙሪያዋ የነበሩት የመደበኛ ድጋፍ ሥርዓቶች ግልጽ ወይም ፈጣን አልነበሩ። ፋይዛ ግን እዚያ ነበረች። አልሐምዱሊላህ። ይሁንና ማህበረሰብ ብቸኛው የደህንነት መረብ መሆን የለበትም። የሞና ናት ቤተሰቡ ይገባናል ብለው ከሚያምኑት በላይ ተጨማሪ ድጋፍ ያስፈልጋት ነበር። ይሁንና ጉዳያቸው እንደገና እንዲገመገም መጠየቅ እንደሚችሉ ማንም አልነገራቸውም። ይህን መጠየቅ እንደሚችሉም አያውቁም ነበር። ዕውቀቱን ሲያገኙ የእንደገና ግምገማ ጥያቄ አቀረቡ።
የሆስፒታል አልጋም ጠየቁ። ከዚያም ለዓመታት የገጠማትን የሽንት መቆጣጠር ችግርና ተያያዥ ወጪዎችን ለመሸፈን ስለ ኤኤዲኤል ጠየቁ። መረጃዎችን በማግኘት የተገነባ ዕውቀት የሞና ቤተሰብ ማግኘት የሚገባውን ለማስገኘት ጠቀማቸው፣ ኑሮአቸውንም ለወጠው። ነገር ግን ይህን ያህል ጊዜ መቸገር አልነበረባቸውም። ሃናን የቤት ውስጥ እንክብካቤ ባለሙያ ነች። በየቀኑ ወደ ሰዎች መኖሪያ ቤት እየሄደች አገልግሎት ትሰጣለች። ሆኖም በሥራዋ ሂደት የሥራ አካባቢው አስተማማኝ ባልነበረበት ወይም ተገቢ ያልሆኑ ጥያቄዎች በተጠየቀችበት ጊዜ ሁኔታውን መጠየቅ፣ ሪፖርት ማድረግ ወይም መቃወም እንደምትችል በግልጽ ባለማወቋ ችግር ውስጥ ገብታለች። በአልበርታ ሕግ አንድ ሠራተኛ በቂ ምክንያት ካለውና ሥራው አደገኛ እንደሆነ ካመነ ሥራውን የመቃወም መብት አለው። ሠራተኛው ይህንን ሕጋዊ ሂደት ካላወቀ ራሱን መከላከል አይችልም። ራሱን መከላከል ያልቻለ ሠራተኛ ደግሞ ሊንከባከበው የመጣውን ሰው ሙሉ በሙሉ በደንብ መጠበቅ አይችልም። በአንድ ወቅት በአልበርታ ብርቱ ክረምት ወራት መኖሪያ ቤት የሌለው አንድ ቤተሰቡ ከሚጠብቀው በታች ድጋፍ ማግኘቱን ቢረዳ እና በዝምታ ቢያልፍ፣ እንዲሁም ሥራው አደገኛ ሲሆን ምን ማድረግ እንዳለባት ለችግር እንደሚገለጥ የታወቀ ነው። እነዚህ ጉዳዮች በኅብረተሰባችን ውስጥ የሚከሰቱ እውነተኛ ችግሮች ናቸው። የዕውቀት ክፍተት ራሱን በግልጽ አያስተዋውቅም፣ ነገር ግን ሰዎችን ቀስ በቀስ በዘላቂነትና በጸጥታ እየጎዳቸው ይገኛል። አልሐምዱሊላህ። ከዚህ ቀደም ሱዛን አላህ ስላደረገላት ነገር ውለታውን በጎ ሥራ በመሥራት መመለስ እንደምትፈልግ ነግራን ነበር። ያሰበችው ማኅበረሰቡ ስለ ቤት ውስጥ እንክብካቤ በደንብና በሕግ የተሰጠውን መብት በማስተማር የመብቱ ተጠቃሚ እንዲሆን ማድረግ ነው። ሱዛን በአንድ ወቅት እናትዋ በነበሩበት ተመሳሳይ ሆስፒታል ውስጥ ነበረች። ይህም ሁለተኛ የልጅ ልጅ በመውለቡ እየጎበኘች ነበር። በአንድ ክፍል ውስጥ አዲስ ሕይወት እያየች፣ በሌላ ክፍል ደግሞ እናቷ ታስታምም ነበር። እናም በዚህ ሁሉ መሃል ከሲቪዳ ለቤት ኪራይ ጉዳይ ተደወለላት። ሲዛን ከ2 ዓመት በላይ በሲቪዳ የመኖሪያ ቤት መጠባበቂያ ዝርዝር ውስጥ ነበረች። ሌሎች ብዙ ቤተሰቦችም እየጠበቁ ናቸው። አንድ የሲቪዳ ሠራተኛ ሥራዋ ከሚጠይቀው አገዘቻት። 5 መሰናክል የሌለባቸው አፓርታማዎች ያሉት አዲስ ሕንፃ የሚያስተዳድር ባልደረባዋን አነጋግራ ነበር። ሁለቱ አሁን ለአገልግሎት ዝግጁ መሆናቸውን አስረዳቻት። እናም እርሶ በዚያ ዝርዝር ውስጥ መሆኑን ገለጠችላት። እህት ፋይዛ ስለ ሲቪዳ ቤት አስፈላጊነት ከ2 ዓመት በፊት ነግራት ነበር። አልሐምዱሊላህ፣ አላህ እርስዋ በራስዋ ልታገኘው የማትችለውን አዲስ መሰናክል የሌለበት አፓርታማ ከገበያ ዋጋ በታች በሆነ ዋጋ እና የአንደኛ ደረጃ ትምህርት ቤት ተማሪዎች ሲዋዋጡበት ትልቅ መስኮት የምታይበት ቤት አገኘች። ይህን ያዘጋጀችው እርስዋ አይደለች፣ አላህ ነው ያዘጋጀው። ወመን የተቅላህ የጅዐል ለሁ መኽረጀን ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህን ለሚፈራው ሰው ከችግር መውጫውን ያደረጅለታል፣ ከማያስበው አቅጣጫም ሲሳይን ይለግሰዋል። አልሐምዱሊላህ። አሁን ማወቅ ስላለብን ነገር እነጋገር። የቤት ውስጥ እንክብካቤ ማለት እርስዎ ወይም የሚወዱት ሰው በተቻለ መጠን በጥሩ ሁኔታ እና በነጻነት በቤቱ ውስጥ መኖር እንዲችሉ ለእርስዎ ድጋፉ የሚሰጥበት የአገልግሎት አይነት ነው። በአልበርታ ለሕዝብ በተመደበ የገንዘብ ድጋፍ የሚከወን የማኅበረሰብ እንክብካቤ አካል ነው። ለብዙ ቤተሰቦች የቤት ውስጥ እንክብካቤ ችግሩ ከመባባሱና ከቁጥጥር ውጭ ከመሆኑ በፊት ቀድሞ መጠየቅ የሚገባ አማራጭ ሊሆን ይችላል። ተረጂው በተደረገለት ግምገማ መሠረትና በተዘጋጀለት ዕቅድ መሠረት አገልግሎቱ የግል እንክብካቤ፣ የቤትና የማኅበረሰብ ግንኙነት እንክብካቤ፣ የምግብ ዝግጅትን፣ ቀላል የቤት ውስጥ ሥራዎችን፣ የመንቀሳቀስ ድጋፍን፣ የመድኃኒት ማስታወሻዎችን ወይም እርዳታን፣ የአሰራር አስተዳደርን፣ የነርስ ጉብኝቶችን፣ ሙያዊ የጤና አገልግሎቶችንና ለቤተሰብ እንክብካቤ አቅራቢዎች የሚደረግ ድጋፍን ሊያካትት ይችላል። የቤት ውስጥ እንክብካቤ ለአረጋውያን ብቻ የሚሰጥ አይደለም። የጤና ሁኔታ መዛባት፣ አካል ጉዳተኝነት ወይም የእንክብካቤ ፍላጎት ያላቸውና በቤት ውስጥ በደህና ለመኖር ድጋፍ የሚፈልጉ ሰዎችም ሊያገኙት የሚችሉት አገልግሎት ነው። አንድ ሰው ብቁ መሆኑን እርግጠኛ ካልሆኑ ማድረግ ያለብዎት ነገር የግምገማ ሂደቱን እንዴት ማመቻቸት እንደሚቻል መጠየቅ ብቻ ነው። የቤት ውስጥ እንክብካቤ ከአንድ በላይ አገልግሎት ሰጪዎችን ያካትታል። ማን ምን እንደሚሠራ መረዳት የመጀመሪያው እርምጃ ነው። አንድ አስፈላጊ አዲስ መረጃ ልንገራችሁ። በአልበርታ የሚሰጡ የቤት ውስጥ እንክብካቤ፣ ቀጣይነት ያለው እንክብካቤና የአልበርታ የጤና አገልግሎቶች ወደ አዲስ የክልሉ ኤጀንሲ እየተሸጋገሩ ናቸው። በሽግግሩ ወቅት በወረቀቶች ላይ አሁንም ኤኤችኤስ የሚለውን ሊመለከቱ እና ከኤኤችኤስ የጉዳይ አስተዳዳሪ ጋር ሊነጋገሩ ይችላሉ። ለቤተሰቡ ዋናው ተግባራዊ እርምጃ ግን ተመሳሳይ ነው። ይበልጥ ለመረዳት የጤና መስመር በሆነው ስልክ 811 ላይ በመደወል
የቤት ውስጥ እንክብካቤ ግምገማ እንዴት ማመቻቸት እንደሚቻል ይጠይቅ። ኤኤችኤስ ወይም ኤኤልኤ መረዳት ያለበት ሰው ፍላጎትን ይገመግማል። ይህ ሰው የሰው ለመረዳት ብቁ መሆን አለመሆኑን ይወስናል እና ለሕዝብ በተመደበ የገንዘብ ድጋፍ የሚከናወን እንክብካቤን ያስተባብራል። እንክብካቤ ሰጪውን ግን በቀጥታ አይልክም። በሲዲኤችሲአይ የተመዘገቡ ወይም የጸደቁ አቅራቢዎችን መምረጥ ይችላሉ። የአልበርታ ብሉ ክሮስ ቀጥተኛ ክፍያን ድርጅቱ ይከፍላል። ነገር ግን ለክፍያ የጸደቀ አቅራቢ ማለት የጥራት ወይም የደህንነት ዋስትና ያለው ማለት አይደለም። እና ምን አገልግሎት አቅራቢ ከመምረጦ በፊት ተግባራዊ ጥያቄዎችን ይጠይቅ። ጥያቄዎቹ የአገልግሎት ሰፈር፣ ሁሌም ሊገኙ መቻል አለመቻላቸውን፣ ዋጋቸውን፣ ዝቅተኛው የጉብኝት ሁኔታ፣ የሰራተኞቻቸውን የሥልጠና ሁኔታ፣ የደህንነት ሰርቲፊኬቶች እና ምን ተጨማሪ ክፍያዎች ሊኖሩ እንደሚችሉ ይጠይቅ። ታዋቂ የሆነ ስም መኖሩ ብቻውን የደህንነት ሰርቲፊኬት አይሆንም እና ጥንቃቄ ያስፈልጋል። በእርሶ አካባቢ ምን አይነት የአቅራቢ አማራጮች እንዳሉ እና ተጨማሪ ክፍያዎች፣ አነስተኛ ጉብኝቶች ወይም የአገልግሎት ገደቦች ሊኖሩ እንደሚችሉ መጠየቅ ይችላል። የመጀመሪያው በአልበርታ የጤና አገልግሎቶች ለሕዝብ በተመደቡ የገንዘብ ድጋፍ የሚከናወን እንክብካቤ የተገመገሙና የጸደቁ የቤት ውስጥ እንክብካቤ አገልግሎቶችን ሊሸፍን ይችላል። ለጸደቁ እና በሕዝብ የገንዘብ ድጋፍ ለሚከናወኑ የቤት ውስጥ እንክብካቤ አገልግሎቶችና የሥራ ሰዓቶች አብዛኛውን ጊዜ ለደንበኛው ቀጥተኛ ክፍያ አይደረግ። ሁለተኛው ሲዲኤችሲአይ ለሕዝብ በተመደበ የገንዘብ ድጋፍ የሚከናወን ነው። ልዩነቱ ይህ በደንበኛው ፍላጎትና ጥያቄ የሚመራ ነው። የአልበርታ ብሉ ክሮስ ለጸደቀው አገልግሎት አቅራቢ ድርጅት ገንዘቡን እስከ ተፈቀደው መጠን ድረስ ይከፍላል። ከጸደቀው ዋጋ በላይ የሚጠየቁ ክፍያዎች እንደ በሕዝባዊ በዓላት ቀናት የሚደረጉ ክፍያዎች፣ የትርፍ ሰዓት ሥራ፣ የጉዞ ርቀት፣ የጉዞ ሰዓት፣ የአገልግሎት ክፍያዎች፣ አቅርቦቶች፣ መሣሪያዎች ወይም የአነስተኛ ጉብኝት ጊዜያት እነዚህን ሕያዎች ይችላል። ስለዚህ ይህ ዝግጅት ለቤተሰቦ የሚስማማ መሆኑን ወይም አለመሆኑን አስቀድሞ መጠየቅ ይችላል። በሦስተኛ ደረጃ የምናገኘው በራስ የሚመራ እንክብካቤ ነው። ይህ ግምገማ ይሁንታ ካገኘ በኋላ በሕዝብ በተመደበ የገንዘብ ድጋፍ የሚከናወን ነው። የገንዘብ ድጋፉ በደንበኛው ወይም በሕጋዊ ወኪሉ ሊተዳደር ይችላል። ቤተሰቡ በገንዘቡ ላይ የበለጠ ቁጥጥር ሊኖረው ይችላል፣ ነገር ግን እንደ ቀጣሪ የተለያዩ ኃላፊነቶችን መሸከም ሊኖርበት ይችላል። በአራተኛ ደረጃ በግል ክፍያ የሚከናወን እንክብካቤ ነው። ሙሉውን ወጪ እርስዎ በራስዎ ይከፍላል። አቅራቢውን እና የጊዜ ሰሌዳውን እርስዎ ይመርጣሉ፣ ወጪውም የእርስዎ ነው። በራስዎ በግል ከመክፈሎ በፊት የአልበርታ የጤና አገልግሎቶችን ግምገማ ይጠይቅ። ለሕዝብ በተመደበ የገንዘብ ድጋፍ የሚደረግ ድጋፍ ለማግኘት ብቁ ሊሆኑ ይችላሉ። አሁን የቤት ውስጥ እንክብካቤን ማን ሊሰጥ እንደሚችል እና እንዴት የገንዘብ ድጋፍ እንዴት እንደሚገኝ ከተረዱ በአልበርታ ቤተሰቦች ሊያጋጥማቸው የሚችሉትን 5 የእንክብካቤ ዝግጅቶች እንመልከት። እያንዳንዳቸው የሚሰሩበት መንገድ የተለየ ነው። አንዳንዶቹ ግምገማ እና ይሁንታ ካገኙ በኋላ ለሕዝብ በተመደበ የገንዘብ ድጋፍ የሚከናወኑ ናቸው። አንዳንዶቹ ለቤተሰቦች የበለጠ ምርጫን ይሰጣሉ፣ ነገር ግን የበለጠ ኃላፊነትንም ያስከትላሉ። አንዳንዶቹ በግል ክፍያ የሚከናወኑ ናቸው እና አንዳንዶቹ ደግሞ ወደ መደበኛው ሥርዓት ከመግባታቸው በፊት ብዙ ቤተሰቦች ቀድሞውንም በራሳቸው የሚሸከሙት ክፍያ የሌለበት የቤተሰብና የማኅበረሰብ እንክብካቤ ናቸው። ኤኤችኤስ በውል የሚሰጥ እንክብካቤ እና ለሕዝብ በተመደበ የገንዘብ ድጋፍ የሚከናወን በጣም የተለመደ የቤት ውስጥ እንክብካቤ ዝግጅት ነው። አፈጻጸሙ ይህን ይመስላል። ኤኤችኤስ የሚንከባከቡት ሰው ያለውን የእንክርክር ፍላጎት ይገመግማል። በውል ስምምነት በሚሠራ ተቋም በኩል እንክብካቤውን ያመቻቻል እና ተቋሙ እንክብካቤ ሰጪ ወደ ቤቶ ይልካል። ለጸደቁ አገልግሎቶችና የሥራ ሰዓቶች አብዛኛውን ጊዜ ለደንበኛው ቀጥተኛ ክፍያ አያደርግም። በተግባር ሲታይ አብዛኛውን ጊዜ የሚመጣው በአጋጣሚ የሚገኝ እንክብካቤ ሰጪ ነው። ቤተሰቦች ምርጫቸውን ማለትም የቋንቋ፣ የጾታ፣ የባህል ፍላጎቶች፣ የመመቸት ደረጃ ወይም ወጥነት ያለው ላይ ስለዚህ ይህንን በመግለጽ ምርጫዎች እንዲመዘገቡ መጠየቅ ያስፈልጋል። የተመዘገቡ ምርጫዎች ሁል ጊዜ ላይ ማሉ ይችላሉ። የጉብኝት ጊዜም ብዙውን ጊዜ የተወሰነ ሰዓት ሳይሆን ክፍት የሆነ የጊዜ ገደብ እየታየ የሚከናወን ነው። በአካባቢው ምን አይነት የተቋም አማራጮች እንዳሉ ይጠይቅ። ተቋማት የእያንዳንዱን እንክብካቤ ሰጪ መረጃ ላያጋሩ ይችላሉ። ሁኔታው ካልተመቸው እንክብካቤ ሰጪ እንዲቀየር እንዴት መጠየቅ እንደሚቻል ወይም ስጋቱን እንዴት መመዝገብ እና ማስታወቅ እንደሚቻል ይጠይቅ። የሞና እናት ዛሬ በዚህ ዝግጅት ትጠቀማለች። አብዛኛውን ጊዜ የምትመጣው በአጋጣሚ የሚገኝ እንክብካቤ ሰጪ ነው። ስለዚህ ሞና ለእናትዋ የምትፈልገውን ወጥነት ማግኘት ከብጋት ነበር።
ለረጅም ጊዜም የእናትዋ ፍላጎት ሲቀየር እንደገና ግምገማ መጠየቅ እንደሚችሉ ማንም አልነገራቸውም ነበር። በመጨረሻም በጠየቁ ጊዜ ለእናትዋ መጠየቅ የሚችሉት ነገር ተቀይሯል። ለዚህ ነው ሞና CDHCI ለእናትዋ የተሻለ ወጥነት ያለው አገልግሎት ሊሰጥ ይችል እንደሆነ የምታስበው። እና በዚህ ዝግጅት ውስጥ መጠየቅ፣ መመዝገብ እና ክትትል ማድረግ በጣም አስፈላጊ መሆኑን እንገልጻለን። ስለዚህ ጠይቁ፣ ይመዝግቡ፣ ክትትል ያድርጉ። ዋናው መልእክታችን ነው። CDHCI ማለት በደንበኛ የሚመራ የቤት ውስጥ እንክብካቤ የክፍያ ሂደት ማለት ነው። ይህ አሁንም ለሕዝብ በተመደበ የገንዘብ ድጋፍ የሚከናወን ነው። AHS የደንበኛውን ፍላጎት ይገመግማል እና የጸደቁ አገልግሎቶችን እና የሥራ ሰዓቶችን ይወስናል። የሚለወጠው ነገር ደንበኛው ለCDHCI ክፍያ የተመዘገበ ወይም የጸደቀ አገልግሎት ሰጪ በራሱ መምረጡ ነው እና የአልበርታ ብሉ ክሮስ ቀጥተኛ ክፍያን ያይዛል። ቤተሰቦች የሚያገኙት ጥቅም ከአቅራቢው ጋር በቀጥታ ግንኙነት፣ የጊዜ ሰሌዳውን የማስተካከል እና ወጥነት ያለው አገልግሎት ለማግኘት የተሻለ ዕድል ይሰጣል። ነገር ግን CDHCI ገደቦች አሉት። ለአነስተኛ ጉብኝት ወይም የጥሪ ጊዜያት ከጸደቀው ዋጋ በላይ ይጠይቃል። በሕዝባዊ በዓላት ቀናት ስለሚደረጉ ክፍያዎች፣ የትርፍ ሰዓት ሥራ፣ የጉዞ ርቀት፣ የጉዞ ሰዓት፣ የስረዛ ክፍያዎች፣ የመሳሪያዎች አቅርቦቶች አሰራራቸው ምስል አስቀድሞ ይጠይቁና ይረዱ። እኔ ለራሴ የቤተሰብ ሁኔታ ከአንድ በላይ አቅራቢዎችን በመደወል ተጨማሪ የሰዓት ክፍያዎችን ለማስወገድ ረድቶኛል። እያንዳንዱን አቅራቢ በቀጥታ ከጸደቀው የገንዘብ ድጋፍ መጠን በላይ ክፍያ ይጠይቁ እንደሆነ ይጠይቅ። በራስ የሚመራ እንክብካቤ ለሕዝብ በተመደበ የገንዘብ ድጋፍ የሚከናወን ሌላኛው ዝግጅት ነው። ይሁንና የሚሰራው በተለየ መንገድ ነው። ይህም AHS አሁንም ፍላጎቶችን ይገመግማል እና የጸደቁ አገልግሎቶችን እና የሥራ ሰዓቶችን ይወስናል። ግምገማው ይሁንታ ካገኘ በኋላ የገንዘብ ድጋፉ በደንበኛው ወይም በሕጋዊ ወኪሉ ሊተዳደር ይችላል። ይህ የበለጠ ምግትን ሊሰጥ ይችላል። ይህም ቤተሰቦ ቀድሞ የሚያውቀውንና የሚያምነውን ሰው የመቅጠር ዕድልን ያካትታል። ነገር ግን ይህ ከባድ ኃላፊነቶችንም ያስከትላል። ይህም የደመወዝ ክፍያን፣ የካናዳ ገቢዎች ኤጀንሲ መስፈርቶችን፣ የሠራተኞች ካሳ ቦርድን፣ የሥራ ደረጃዎችን፣ ቁጥጥርን እና እንክብካቤ ሰጪው ሲታመም ወይም በማይኖርበት ጊዜ የሚደረግ ምትክ ባለሙያ ማዘጋጀትን ሊያካትት ይችላል። ይህን አይነት እንክብካቤ ከመመረጦ በፊት በቀጥታ ራስዎን እንዲህ ብለው ይጠይቁ። በራስ ለሚመራ እንክብካቤ ብቁ ነኝ እና በእኔ ሁኔታ ምን መስራት እችላለሁ ብለው ይጠይቁ። እንደ ዋና ቀጣሪ ሆኖ የመሰራት ኃላፊነትን ይዞ ይመጣል። ስለዚህ ነገሮችን በግልጽና በእውቀት ይጀምሩ። በግል ክፍያ የሚከናወን እንክብካቤ ማለት እንክብካቤውን እርስዎ በራስዎ ያመቻቻሉ፣ ይህም ሙሉውን ወጪ እርስዎ ይሸፍናሉ ማለት ነው። በግል ለመቅጠር የAHS ግምገማ አያስፈልግዎትም፣ ነገር ግን ወጪው የእርስዎ ነው። በተቋም በኩል ወይም በግል ገለልተኛ እንክብካቤ ሰጪ በኩል መቅጠር ይችላሉ። በግል የሚቀጥሩ ከሆነ ጥንቃቄ ያድርጉ። እንደ ትክክለኛው የሥራ ግንኙነት እንደ ቀጣሪ አይነት ኃላፊነቶችን ሊወስዱ ይችላሉ። የካናዳ ገቢዎች ኤጀንሲ ስምምነቱ ምን እንደሚባል ብቻ ሳይሆን በግንኙነቱ ላይ ያለውን ትክክለኛ ሁኔታ ይመለከታል። በአልበርታ በግል ለሚቀጠሩ የቤት ውስጥ እንክብካቤ ሰጪዎች የቤት ሠራተኛ ሕጎች ተፈጻሚ ሊሆኑ ይችላሉ። የጡረታ ፈንድ፣ የሥራ አጥነት መድን፣ የታክስ ቅነሳዎች፣ የሠራተኞች ካሳ ቦርድ፣ የእረፍት ክፍያ መዝገቦች፣ የምትክ እንክብካቤ እና የእንክብካቤ ፍላጎቶች ቢቀየሩ ምን እንደሚፈጠር ማን እንደሚይዝ መረጃውን ይወቁ። በግል ክፍያ የሚከናወን እንክብካቤ ሆን ተብሎ እና በእውቀት ላይ የተመሠረተ ምርጫ መሆን አለበት። ሌሎች አማራጮች ተገኙ ብቻ የሚመረጥ መሆን የለበት። በግል ከመክፈሎ በፊት የAHS ግምገማ ይጠይቅ። በሕዝብ የገንዘብ ድጋፍ የሚደረግ ድጋፍ ለማግኘት ብቁ ሊሆኑ ይችላሉ። የማኅበረሰብ እና የቤተሰብ እንክብካቤ በቤተሰብ አባላት፣ በጓደኞች፣ በማኅበረሰብ በጎ ፈቃደኞች እና በእምነት ተቋማት የሚሰጥ ነው። ይህ አገልግሎት አብዛኛውን ጊዜ ክፍያ የሌለበት ነው። አብዛኛውን ጊዜም መደበኛ ያልሆነ ነው እና ለብዙ ሰዎች ይህን የሚያገኙት በጣም ወጥ የሆነ የእንክብካቤ አይነት ነው። ይህ ብዙ ቤተሰቦች መደበኛ ድጋፎች ምን ሊሆኑ እንደሚችሉ ከማወቃቸው በፊት ቀድሞውንም እያደረጉት ያለው ነው። ፋይዛ እህቷን ስትረዳ ስትጠይቅ፣ የሞና ቤተሰብ የእናቷን እንክብካቤ ሲያስተዳድሩ እና ሱዛን የቀረውን እንክብካቤ በራስዎ ስትሰጥ እንደምናየው ማለት ነው። ቤተሰብ እና ማኅበረሰብ ሁሉንም ነገር ብቻቸውን ሲሸከሙት፣ እንክብካቤ ሰጪው ቤተሰቡ እርዳታ የት መጠየቅ እንዳለበት ከማወቁ በፊት ሊደክም ይችላል። የአቅም መማጠጥ ወይም ድካም የግል ውድቀት አይደለም። አንድ ሰው በቂ ድጋፍ ሳይኖረው በጣም ብዙ ሸክም ሲሸከም የሚከሰት ነገር ነው። ይህንን ብቻውን የሚሸከም የቤተሰብ እንክብካቤ ሰጪ ከሆኑ
የኤኤችኤስ ቢሮን ያነጋግሩና የቤት ውስጥ እንክብካቤ ግምገማ እንዴት ማመቻቸት እንደሚቻል ይጠይቁ። 811 ላይ ይደውሉ። ይህ ወደ መደበኛው ሥርዓት ለመግባት የመጀመሪያው እርምጃ ይሆናል። ብዙ ቤተሰቦች ስለ ቤት ውስጥ እንክብካቤ አማራጮች በቂና ቀደም ብሎ መረጃ አይደርሳቸውም። የቤት ውስጥ እንክብካቤ ሥርዓቱ ብዙውን ጊዜ የሚመልሰው ለተጠየቁት ጥያቄዎች ብቻ ነው። ስለዚህ ምን መጠየቅ እንዳለበት ማወቅ በጣም አስፈላጊ ነው። ባለሙያዎች ሥራ ሊበዛባቸው ይችላል። ቤተሰቦች በጭንቀት ሊዋጡ ይችላሉ። ቋንቋና ያልተለመዱ አዳዲስ ሥርዓቶች ደግሞ ነገሮችን ሁሉ የበለጠ አስቸጋሪ ያደርጓቸዋል። ለስደተኛና ለስደት ተጠባባቂ ቤተሰቦች ደግሞ መሰናክሎቹ ሊበዙ ይችላሉ። እነዚህም የቋንቋ እና የባህል ችግር ቅጾች ማዘጋጀት፣ የስልክ ጥሪዎችን ማድረግና መልስ መስጠት ከባድ ሊሆን ይችላል። በመጨረሻም የትኛው በር ላይ ማንቆቋት እንዳለባቸው አለማወቅ ችግሮችን ያካብዳል። በማኅበረሰባችን ውስጥ ብዙ ጊዜ ሸክማችንን በዝምታ እንሸከማለን። ማንም ሰው እንዲቸገር ወይም ምስጋና ቢስ ሆነን እንድንታይ አንፈልግም። መጠየቅ ማለት ማማረር ነው ብለን እናስባለን። ነገር ግን መጠየቅ ማማረር አይደለም። ግልጽ ጥያቄዎችን መጠየቅ ቤተሰቦች ምን አይነት አማራጮች፣ ፕሮግራሞች፣ መስፈርቶችና ድጋፎች እንደሚኖሩ እንዲማሩ ይረዳቸዋል። ይህ የእውቀት ክፍተቱ የሚያስከፍለው ዋጋ ብቻ አይደለም። ችግር ከመድረሱ በፊት ቤተሰቦች አስቀድሞ ይንበራቸው መረጃ ራሱ ሲቀያየር ዋጋ ያስከፍል ይችላል። ስለ ቤት ውስጥ እንክብካቤ ቀድሞ ሲያውቁ ከሆስፒታል የመውጣት ሂደት አስቸኳይ ከመሆኑ በፊት ስለ ሲአይቪአይዲኤ መጠየቅ ትችላላችሁ። የሕክምና አቅርቦቶች ወይም መሳሪያዎች በፕሮግራም ሊሸፈኑ ቢችሉ ከኪሳችሁ ከመክፈላችሁ በፊት ስለ ኤኤዲኤል መጠየቅ ትችላላችሁ። የቤተሰብ የአቅም መማጠጥ ከመድረሱ በፊት እንደገና መገምገምን መጠየቅ ትችላላችሁ። የማይመች የእንክብካቤ ዝግጅት ከመቀበላችሁ በፊት ስለ ሲዲኤችሲአይ መጠየቅ ትችላላችሁ። ውይይቱ ከመጀመሩ በፊት ትክክለኛ ጥያቄዎችን ዝግጁ ማድረግ ትችላላችሁ። اعقلها وتوكل ግመሏን አስሩ፣ ከዚያ በአላህ ተረጋጉ። ተወኩል ማለት እንቅስቃሴ መተው አይደለም፣ መዘጋጀት ነው። ከዚያም እምነት መጣል ነው። ዛሬ ይህን ዕውቀት መፈለግ ግመሏን የማሰር ሂደት አካል ነው። ይህን ክፍለ ጊዜ ስትጀምሩ ምን እንደምትማሩ አታውቁም ነበር። አሁን ግን በእጃችሁ ይበልጥ ግልጽ የሆኑ ጥያቄዎች አላችሁ። ዛሬ ልትጠቀሙባቸው የምትችሉትን 3 ጥያቄዎች እንገራችሁ። ጥያቄ 1 የሚወዱት ሰው እንክብካቤ እየተደረገለት ካልሆነ 811 የጤና መስመር ላይ ይደውሉ። የቤተሰብ አባሌ በቤት ውስጥ ድጋፍ ያስፈልገዋል። የቤት ውስጥ እንክብካቤ ግምገማ እንዴት ማመቻቸት እንደምችል መጠየቅ እፈልጋለሁ ማለት ይችላሉ። መጠየቅ ለመጀመር የዶክተር ማጣቀሻ ሁል ጊዜ አያስፈልግም። እርስዎ በራስዎ መደወል ይችላሉ፣ ወይም እንዲደውሉ የሚፈልጉትን ታማኝ ሰው እርዳታ መጠየቅ ይችላሉ። ጥያቄ 2 የሚወዱት ሰው ቀድሞውኑ እንክብካቤ እያገኘ ከሆነ ለእኛ ሁኔታ ሌሎች ፕሮግራሞች ወይም የእንክብካቤ አማራጮች የሚስማሙ መሆናቸውን መገምገም እንችላለን ወይ? ለምሳሌ ኤኤዲኤል፣ የአመጋገብ እርዳታ፣ የገንዘብ ድጋፍ ወይም ሲዲኤችሲአይ ብለው ይጠይቅ። ፕሮግራሞቹም በስም ይጠሩ፣ ስለዚህ ሊወያዩባቸው ይችላሉ። ጥያቄ 3 አሁን ያለው እንክብካቤ የላረካችሁ ከሆነ የእንክብካቤ ዝግጅቱ የሚወዱት ሰው ያለውን ፍላጎት እያሟላ አይደለም። እንደገና ለመገምገም እንዴት መጠየቅ እችላለሁ እና ምን አይነት አማራጮች መወያየት እንችላለን ብለው ይጠይቅ። ፍላጎቶች ሲቀየሩ እንደገና የመገምገም ጥያቄ ሊጠየቅ ይችላል። ከግምገማው በኋላ የጸደቁ አገልግሎቶች ወይም የሥራ ሰዓቶች ሊቀየሩ ይችላሉ። ይህንን ስላይድ አሁን ፎቶግራፍ ያንሱ ወይም ቪዲዮውን ለአፍታ አቁመው ጥያቄዎቹን ይጻፉ። እነዚህ ጥያቄዎች በመረጃዎች ገጽ ላይም ይገኛሉ። ትምህርቱን ከመጨረሻችን በፊት 2 ጠቃሚ የመረጃ ምንጮች እናካፍላችሁ። ይህም እስካሁን ካነሳናቸው በተጨማሪ በዚህ ሳምንት በእውነተኛ ውይይት ውስጥ በተግባር ልትጠቀሙባቸው የምትችሏቸው መሳሪያዎች ናቸው። የመጀመሪያው በአልበርታ ውስጥ የቤት ውስጥ እንክብካቤ ግምገማ እንዴት ማመልከት እንደሚቻል ያብራራል። ሁለተኛው ደግሞ ቤተሰቦች በእንክብካቤ ግንኙነት ውስጥ ምን ሊጠይቁ እንደሚችሉ ይገልጻል። ይህም ምን መጠየቅ እንደሚገባ፣ ምን መመዝገብ እንዳለባቸው እና መቼ ክትትል ማድረግ እንደሚገባ ያካትታል። ሁለቱም በknowingyourrights.ca ላይ ይገኛሉ። እንዲሁም የኪውአር ኮድን እስካን በማድረግ ማግኘት ትችላላችሁ። የመጀመሪያው የመረጃ ምንጭ በአልበርታ የቤት ውስጥ እንክብካቤ ግምገማ እንዴት እንደሚጠየቅ የሚገልጽ የደረጃ በደረጃ መመሪያ ነው። ይህ መግቢያ በር ነው። ከዚህ በር መከፈት በኋላ ነው ሁሉም ነገር የሚከተለው። 811 የጤና የስልክ መስመር ላይ ይደውሉ እና የቤትና የማህበረሰብ እንክብካቤ ግምገማ እንዴት ማመቻቸት እንደሚቻል ይጠይቅ። አንድ ሰው ሲመልስ
የቤት ውስጥ እንክብካቤ ግምገማ ለራሴ እንዴት ማመቻቸት እንደምችል መጠየቅ እፈልጋለሁ፣ ወይም ለቤተሰብ አባሌ እንዴት ማመቻቸት እንደምችል መጠየቅ እፈልጋለሁ ይበሉ። ይህ ሲጀምሩ ሊጠቀሙበት የሚገባ ንግግር ነው። እንክብካቤ የሚያስፈልገው ሰው ራሱ መደወል ይችላል። የቤተሰብ አባላትም በመደወል ሊረዱ ይችላሉ። ታማኝ ጓደኛ ወይም የማህበረሰብ አባልም በመደወል ሊረዳ ይችላል። መጠየቅ ለመጀመር የዶክተር ማጣቀሻ ሁልጊዜ አያስፈልግ። ከጥሪው በኋላ 811 ወደ እርሶ አካባቢ የቤት ውስጥ እንክብካቤ አድራሻ ይመራዎታል። እነሱም ግምገማውን ወይም የሚቀጥለውን እርምጃ ማመቻቸት ይችላሉ። ይህ የቤትና የማህበረሰብ እንክብካቤ ግምገማ የቤት ውስጥ እንክብካቤ እንደሚያስፈልግ እና ምን አይነት ድጋፍ ሊያስፈልግ እንደሚችል ለመወሰን ይረዳል። ለምዘናው ማለትም ለግምገማው ሲቀርቡ የሚከተሉትን ነገሮች ያዘጋጁ። የአልበርታ ሄልስኬር ካርድ፣ የመድኃኒት ዝርዝር፣ የቤተሰብ ሐኪም ስም እና ስልክ ቁጥር፣ እንዲሁም ልዩ የሆኑ የዕለት ተዕለት የእንክብካቤ ፈተናዎችን በጽሑፍ አዘጋጅተው ይያዙ። በጣም ፈታኝና ከባድ የሆነውን ቀን ይግለጹ እንጂ ጥሩ የነበረውን ቀን አያወሱ። ይህ ምዘናው ምን አይነት ድጋፍ ሊፈቀድ እንደሚችል ለመወሰን ይረዳል። ሁኔታዎችን እየተወጣ ነው ብለው ከተናገሩ በቤት ውስጥ ያለቦት የድጋፍ ፍላጎት በበቂ ሁኔታ ላይረዱ ይችላል። በምዘናው ወቅት የእንክብካቤ ዕቅዱን በማዘጋጀትና በመገምገም ሂደት ላይ እንዴት መሳተፍ እንደሚችሉ ይጠይቅ። የቤተሰብ አባል፣ ተሟጋች ወይም የሚያምኑትን ሰው በሂደቱ እንዲሳተፍ መጋበዝ ይችሉ እንደሆነ ይጠይቅ። የእንክብካቤ ዕቅዱን እንዴት ማግኘት እንደምትችሉ ያጣሩ። የቋንቋ እንቅፋት ካጋጠመዎት የቋንቋ ወይም የአስተርጓሚ ድጋፍ ስለማግኘት ይጠይቅ። በኤኤችኤስ በቀጥታ በሚሰጥ የቤት ውስጥ እንክብካቤ ይህም ብዙ ጊዜ ክሊኒካዊ አገልግሎቶችን ማለትም የነርሲንግ ክትትል፣ የቁስል እንክብካቤና የፊዚዮቴራፒን ያጠቃልላል። ወይም በኤኤችኤስ ስም ውል በተሰጣቸው የቤት ውስጥ እንክብካቤ አቅራቢዎች በኩል አገልግሎቱን ቢያገኝም መብቶ አይለወጥ። በውል የሚሰጥ እንክብካቤ ሲባል ኤኤችኤስ የግል የቤት ውስጥ እንክብካቤ ኤጀንሲዎችን በመክፈል እንክብካቤው በነሱ በኩል እንዲሰጥ ያደርጋል ማለት ነው። ወደ ቤቶ የሚመጣው ባለሙያ በኤጀንሲው የተቀጠረ እንጂ የኤኤችኤስ ሰራተኛ አይደለም። ኤጀንሲው በኤኤችኤስ የሚከፈለው ሲሆን ቤተሰቡ ግን የሚገናኘው ከግል ድርጅት ሰራተኞች ጋር ነው። ኤኤችኤስ የራሱን ሰራተኛም ሆነ በውክልና ከሌላ ድርጅት ቢልክ መብቶቹ ተመሳሳይ ናቸው። እንዲሁም መብቶን ማወቅ የሚለው መመሪያ ለሁለቱም በእኩልነት ያገለግላል። እነዚህ የእንክብካቤ ዕቅድ ዝግጅት ነጥቦች ከሲሲኤችኤስኤስ ስታንዳርድ 1.5 ጋር ይገናኛሉ። የምዘናው ውጤት በቤት ውስጥ ካለው ተጨባጭ ሁኔታ ጋር የማይጣጣም ከሆነ ድጋሚ ግምገማ ወይም ክለሳ እንዴት መጠየቅ እንደምትችሉ ያጣሩ። በእንክብካቤ ግንኙነት ውስጥ ቤተሰቦች ሊጠይቋቸው የሚችሏቸው በርካታ ነገሮች አሉ። አንደኛ፣ ስለ እንክብካቤ ሰጪው በተቻለ መጠን ወጥነት እንዲኖር ቋንቋዋን የሚናገር እንክብካቤ ሰጪ መኖሩን፣ በተቻለ መጠን ለሴት ታካሚ የግል እንክብካቤ ሴት እንክብካቤ ሰጪ እንዲመደብ እና አሁን ያለው ሁኔታ የማይመች ከሆነ የእንክብካቤ ሰጪ ለውጥ እንዴት መጠየቅ እንደሚቻል መጠየቅ ይችላሉ። እነዚህ ጥያቄዎች ናቸው ክትትል እንዲደረግባቸው በሰነድ እንዲሰፍሩ ይጠይቅ። ሁለተኛ፣ ስለ እንክብካቤ ዕቅዱ በኤኤችኤስ በቀጥታ በሚሰጥ ወይም በኤኤችኤስ ስም ውል በተሰጠ የቤት ውስጥ እንክብካቤ ውስጥ ሲሲኤችኤስኤስ የእንክብካቤ ዕቅድ መስፈርቶችን ያካትታል። በእንክብካቤ ዕቅዱ ዝግጅትና ክለሳ ላይ ስለመሳተፍ፣ የቤተሰብ አባልን ወይም የታመነ ሰውን ስለመጋበዝ ሲጠየቅ፣ የእንክብካቤ ዕቅዱን ስለማግኘት፣ ፍላጎቶች ሲቀየሩ የእንክብካቤ ዕቅዱን ስለመከለስ እና የመንፈሳዊ ጤና እንክብካቤ ፍላጎቶችን እና ግቦችን ስለማካተት መጠየቅ ይችላል። ሶስተኛ፣ ስለ ፕሮግራሞችና አማራጮች ለመሳሪያዎች እና አቅርቦቶች የኤኤዲኤል ግምገማ፣ የሥነ ምግብ ምርት የገንዘብ ድጋፍ ሲዲኤችሲ እንደ አማራጭ እና የእንክብካቤ ፍላጎቶች ሲቀየሩ ስለሚደረግ ዳግም ግምገማ ይጠይቅ። ውይይት እንዲደረግባቸው የፕሮግራሞችን ስም ይጥቀሱ። ሙስሊም ቤተሰቦች የእምነት ነክ የእንክብካቤ ፍላጎቶቻቸው በሰነድ ዶክመንት እንዲሰፍሩ መጠየቅ ይችላሉ። በተቻለ መጠን ሴት ባለሙያ መጠየቅ ይቻላል። በገላ መታጠብና በግል እንክብካቤ ጊዜ ግላዊነትና ጨዋነት፣ የራስ መሸፈኛና ተገቢ አለባበስ፣ የጸሎት ጊዜ፣ ሐላል ምግብ፣ ቋንቋ እና እንደ አስፈላጊነቱ የባህል ምኪት ፍላጎቶች መጠየቅ ይቻላል። ለጥያቄው ወዲያውኑ መልስ ባገኝም ማድረግ ጥያቄው በሰነድ እንዲያዝ ማድረግ መልካም ነው። በኤኤችኤስ በቀጥታ በሚሰጥ ወይም በኤኤችኤስ ስም ውል በተሰጠ የቤት ውስጥ እንክብካቤ ሆም ኬር ውስጥ የመንፈሳዊ ጤና እንክብካቤ ፍላጎቶች እና ግቦች አግባብነት ባለው መልኩ በእንክብካቤ ዕቅዱ ኬር ፕላን ውስጥ እንዲካተቱ ይጠይቅ። እነዚህ ጥያቄዎች ሁል ጊዜ እንደተጠየቁት በትክክል ላይሟሉ ይችላሉ፣ ነገር ግን መነሳት፣ በሰነድ መስፈር እና ክትትል ሊደረግባቸው ይገባል።
أعوذ بالله من الشيطان الرجيم وقل للمؤمنات يغضضن من أبصارهن ويحفظن فروجهن ለአማኝ ሴቶችም ንገራቸው ዓይኖቻቸውን ከተከለከለ ነገር ይከልክሉ ብልቶቻቸውንም ይጠብቁ። ሱረቱ አልኑር 24:31 ጨዋነት ሀያ ተጨማሪ ጥያቄ አይደለም። ይህ ትዕዛዝ የመጣው ከአላህ ነው። አሊፉን ሴት ባለሙያ ስንጠይቅ፣ በምንታጠብበት ጊዜ ግላዊነት እንዲጠበቅልን ስንጠይቅ፣ እንዲሁም ተገቢ የሆነ አለባበስ ስንጠይቅ አስቸጋሪ የሆንን አይደለም። እኛ እየተገበርን ያለነው የእኛን መንፈሳዊ እምነት ነው። እናም ይህንን በግልጽ የመናገር መብት አለን። ማንም ሰው እነዚህን ጉዳዮች ለማንሳት ኀፍረት የሚሰማው ከሆነ ኡሙ ሱለይምን ያስታውሱ ረዲየላሁ ዐንሃ። እሷም ወደ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ጥንቃቄ የሚፈልግ ግላዊ ጥያቄ ይዛ መጣች። እናም ንግግሯን የጀመረችው በዚህ ቃል ነበር፣ በእርግጥ አላህ ከእውነት አያፍርም። እርሳቸውም ያለምንም ነቀፋ መለሱላት። ረሱሉላህ ሰለላሁ ዐለይሂ ወሰለም ራሳቸውን መጠየቅ ከቻለች እኛም የሙያው አስተባባሪን መጠየቅ እንችላለን። የእምነት ወይም የክብር ፍላጎት ካልተሟላ በመጀመሪያ በእንክብካቤ ዕቅዱ ኬር ፕላን ላይ በሰነድ እንዲሰፍር ይጠይቅ። በመንግሥት የገንዘብ ድጋፍ ለሚደረግላቸው የቤትና የማኅበረሰብ እንክብካቤ ቅሬታዎች የቅሬታ ማቅረቢያ መንገድ ኮንሰርን ፓዝዋይ እንደ አጠቃላይ መነሻ ይጠቀሙ። እንደ እንክብካቤው ዝግጅትና የጉዳዩ ዓይነት ሌሎች መንገዶች ፓዝዋይስ ሊኖሩ ይችላሉ። ጉዳዩ ከሃይማኖት፣ እምነት፣ ሴታ ወይም አካል ጉዳተኝነት ጋር በተያያዙ የተጠበቁ መብቶች ላይ አድሎ ማድረግን የሚያካትት ከሆነ የሰብአዊ መብት ጥበቃዎችም ተፈጻሚ ሊሆኑ ይችላሉ። አንድ ነገር ልክ ካልሆነ ቅሬታን እንዴት ማቅረብ ይቻላል? ማንኛውም ቤተሰብ በኋላ ላይ ማስታወስ እንዳይጠበቅበት እና በተፈለገበት ሰዓት ዝግጁ እንዲሆን በማሰብ በእያንዳንዱ ክፍለ ጊዜ ይህንን ሂደት በዝርዝር እንመለከተዋለን። በአገልግሎት አቅራቢው ይጀምሩ። መጀመሪያ ቅሬታውን ለቤት ውስጥ እንክብካቤ አቅራቢው ወይም ኤጀንሲው ያቅርቡ። በኤችኤስ በቀጥታ በሚሰጥ ወይም በኤችኤስ ስም ውል በተሰጠ የቤት ውስጥ እንክብካቤ ውስጥ አቅራቢው የቅሬታ ፖሊሲ እንዲኖረው እና ከውጭ የቅሬታ ማቅረቢያ ሂደቶች ጋር በተያያዘ የጽሑፍ መረጃ እንዲሰጥዎት ይገደዳል። ሁለቱንም መጠየቅ ይችላሉ። መስፈርቶቹ ይህንን ያስገድዳሉ። ቅሬታው ካልተፈታ በቀጥታ አልበርታ የልዝን ማነጋገር ይችላሉ። የመረጃ እና የጥቆማ መስመር 1-888-357-9339 ነው። በመንግሥት የገንዘብ ድጋፍ የሚደረግለትን እንክብካቤ የሚያገኝ አዋቂ ላይ ለሚደርስ በደል ቁጥር 1ን ይጫኑ። እንዲሁም ወደ alberta.ca ፕሮቴክሽን ፎር ፐርሰን ኢን ኬር ድረገጽ መሄድ ይችላሉ። ስለ አብሮ ውሳኔ ሰጪ፣ ሞግዚት ወይም አስተዳዳሪ ቅሬታዎች ቁጥር 2ን ይጫን። በመንግሥት የገንዘብ ድጋፍ ስለሚሰጡ የቤትና የማኅበረሰብ እንክብካቤ አገልግሎቶች ቅሬታዎች ቁጥር 3ን ይጫኑ። እንዲሁም ለcclo@gov.ab.ca ላይ ኢሜይል መላክ ይችላሉ። ቅሬታው ምንም ይሁን ምን ቀላል ማስታወሻዎችን ያዙ። ቀናት፣ ስሞች፣ የተባሉትን ነገሮች እና የጠየቁትን ነገር በሰነድ ያስፍሩ። ክትትል ያድርጉ። ኢንሻአላህ። ክፍል 2 ምን በሰነድ መስፈር እንዳለበት እና ጉዳዩን እንዴት ወደ ላቀ ደረጃ ማድረስ እንደሚቻል በሰፊው ይመለከታል። ነገር ግን ለመጀመር ክፍል 2ን መጠበቅ አያስፈልግዎትም። በድረገጻችን ላይ የቤትና የማኅበረሰብ እንክብካቤ አገልግሎቶች ቅሬታዎች የመረጃ እና የጥቆማ መስመር ሰነድ ይገኛል። ወደ ቀጣዩ ትምህርት ከማለፋችን በፊት አብረን የምንወስደው አንድ አንቀጽ አለ። أعوذ بالله من الشيطان الرجيم يا أيها الذين آمنوا كونوا قوامين بالقسط شهداء لله ولو على أنفسكم أو الوالدين والأقربين إن يكن غنيا أو فقيرا فالله أولى بهما فلا تتبعوا الهوى أن تعدلوا وإن تلووا أو تعرضوا فإن الله كان بما تعملون خبيرا እናንተ ያመናችሁ ሆይ በነፍሶቻችሁ ላይ ወይም በወላጆችና በቅርብ ዘመዶች ላይ ቢምንም እንኳ ለአላህ መስካሪዎች ከሚናችሁ በፍትህ ላይ ጸንታችሁ ቁሙ። ሀብታም ወይም ድሃ ቢሆን አላህ ለነሱ ተገቢ ነው። ስለዚህ ፍትህን እንዳታዛቡ የግል ዝንባሌን አትከተሉ። ብታጣሙ ወይም ብትተኤ በእርግጥ አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ሱረቱ አልኒሳ አንቀጽ 135። አላህ በፍትህ ላይ ጸንተን እንድንቆምና ለእርሱ ብለን እንድንመሰክር ያዘናል። ይህ ከባድ ቢሆንም እንዲሁም በጣም ቅርብ የሆኑ ሰዎችን የሚመለከት ቢሆንም ስለምንወደው ሰው እንክብካቤ በታማኝነትና በፍትሃዊነት ቅሬታን ማቅረብ የዚህ አካል ነው። እኛ እያማረርን አይደለም። እኛ ለትክክለኛው ነገር ቆመናል፣ ለምንወደው ሰው እና ለሚንከባከባቸው ሰዎችም ኢንሻአላህ። አሁን ስልክዎን ያውጡና ይህንን ኪውአር ኮድ ስካን ያድርጉ። በዚህ ገጽ ላይ
ሁለቱን የመረጃ መመሪያዎች፣ መጠየቅ የሚያገባችሁን 3 ጥያቄዎች፣ ጠቃሚ የመረጃ ምንጮች ማያያዣዎች የያዘውን የዋቢ መጻሕፍት ዝርዝር እና ማንኛውንም ሊቀርቡ ወይም ሊጋሩ የሚችሉ መረጃዎችን ያገኛሉ። እርስዎ የሚወዱት ሰው ሊያውቀው የሚገባን አንድ ነገር ዛሬ ተምረዋል። አንድ መልእክት ይላክ። ማያያዝዎን ያጋሩ። ለአንድ ሰው ይንገሩ። ለአንድ ሰው ብቻ። ያ ሰው ደግሞ ለሌላ አንድ ሰው ሊነግር ይችላል። ዛሬ እዚህ የተገኛችሁት መብትዎን ማወቅ በሚለው ተከታታይ ዝግጅት የመጀመሪያው ክፍል ላይ ተገኝታችኋል። ኢንሻአላህ ይህ ለቤተሰቦቻችን እና ለማህበረሰባችን ጠቃሚ የሆነ ነገር ጅማሮ ነው። ክፍል 2 በሞና ይመራል። ዛሬ የቤት ውስጥ እንክብካቤ ምን እንደሆነ፣ ቤተሰቦች ወደ ሥርዓቱ እንዴት ሊገቡ እንደሚችሉ እና ችግር ከመባባሱ በፊት ምን መምጠቅ እንዳለብዎ ተምረዋል። ክፍል 2 ከዚህ ይቀጥላል። እንክብካቤው ላይ ቅሬታ ሲሰማችሁ፣ የጉብኝቶች ጊዜ ሲቀየሩ፣ እንክብካቤው የተከለወለው በጥሩ ሁኔታ ካልተሰጠ፣ እንክብካቤ ሰጪው ብዙ ጊዜ ሲቀየር፣ መግባባት ሲቋረጥ፣ ወይም እምነት፣ ቋንቋ፣ ግላዊነት ወይም የክብር ፍላጎቶች በማይከበሩበት ጊዜ ቤተሰቦች ምን ማድረግ እንደሚችሉ ያብራራል። ምን በሰነድ ማስፈር እንዳለብን፣ መጀመሪያ ማን ማነጋገር እንዳለብን እና ድጋሚ ግምገማ፣ ክትትል ወይም ጉዳዩን ወደ ላቀ ደረጃ ማድረስ እንዴት እንደሚቻል እነጋገራለን። እንዲሁም የእንክብካቤ ዝግጅት ለምን አስፈላጊ እንደሆነ እናብራራለን። በቀጥታ በጤና ባለሥልጣን የሚሰጥ ወይም በውል የተሰጠ እንክብካቤ፣ በግል የሚተዳደር እንክብካቤ፣ በግል ክፍያ እና የቤተሰብ እንክብካቤ ሁሉም አንድ አይነት አይደሉም። እንደ እንክብካቤ ዝግጅቱ እና እንደ ችግሩ ሁኔታ የተለያዩ መስፈርቶች፣ የፕሮግራም ሕጎች፣ የቅሬታ ማቅረቢያ መንገዶች፣ የሠራተኛ ደህንነት መብቶች ወይም የሰብአዊ መብት ጥበቃዎች ተፈጻሚ ሊሆኑ ይችላሉ። ክፍል 2 ቤተሰቦች ትክክለኛ ጥያቄዎችን እንዲጠይቁ፣ ቅሬታዎችን በግልጽ በሰነድ እንዲያሰፍሩ እና ቀጥሎ የት መሄድ እንዳለባቸው እንዲያውቁ ይረዳል። ከመዝጋታችን በፊት ዛሬ የተወያየንባቸውን ሕጋዊ ፕሮግራም እና መስፈርቶች መረጃ ለማረጋገጥ ለሚፈልግ ማንኛውም ሰው ይህ ገጽ እዚህ አለ። በዚህ ዝግጅት ላይ የቀረበው መረጃ በይፋ ከሚገኙ የአልበርታ ሕጎች፣ ቀጣይነት ያለው እንክብካቤ መስፈርቶች እና ከመንግሥት ወይም ከፕሮግራም ሰነዶች ጋር ተመሳክሮ ታይቷል። ሁሉም ምንጭ በእያንዳንዱ የእንክብካቤ ዝግጅት ላይ ላይተገበር ይችላል። እንዲሁም በአልበርታ ውስጥ የቤት ውስጥ እንክብካቤ ከአልበርታ ጤና አገልግሎቶች ወደ አዲሱ የክልል ኤጀንሲ ወደ አሲስትድ ሊቪንግ አልበርታ እየተሸጋገረ መሆኑን ልብ ይበሉ። ቤተሰቦች ሽግግሩን እንዲከታተሉ ሁለቱም ምንጮች ውስጥ ተዘርዝረዋል። መብትዎን ማወቅ ማለት መገመት ማለት አይደለም። የት መመልከት እንዳለብዎ፣ ምን መጠየቅ እንዳለብዎ እና የትኞቹ ሕጎች፣ መስፈርቶች፣ ፕሮግራሞች ወይም መንገዶች ከሁኔታው ጋር እንደሚስማሙ እንዴት መረዳት እንደሚችሉ መማር ለሁሉም ጠቃሚ ነው። የትኛው ሕግ ለልዩ ፕሮግራሞ እንደሚተገበር መረዳት ከፈለጉ ዝርዝሩን በድረገጻችን ላይ ያገኙታል። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك። ክብርና ምስጋና ላንተ ይሁን አላህ ሆይ፣ ካንተ በቀር ሌላ አምላክ እንደሌለ መሰክራለሁ፣ ምህረትንም እጠይቃለሁ። ትምህርታችንን በዚህ ዱዓ እንዘጋለን። ለተናገርኩት ፈጣን ቃል፣ ለማንኛውም ስህተት ወይም ባልተሟላ መልኩ ለገለጽኩት ነገር የአላህን ምህረት እጠይቃለሁ። ዛሬ ለደረሰዎት ማንኛውም ጥቅም አላህ በችሮታው እንዲዘረጋው ለምነዋለሁ። جزاكم الله خيرا። አላህ እያንዳንዳችሁን በበጎ ነገር ይካሳችሁ። ይህ መረጃ ቤተሰቦን የሚመለከት ከሆነ በጥያቄው ይጀምሩ። ስለ የቤት ውስጥ እንክብካቤ ግምገማ ይጠይቅ። የትኞቹ አማራጮች እንደሚተገበሩ ይጠይቅ። ምን በሰነድ መስፈር እንደሚችል ይጠይቅ። ኢንሻአላህ በክፍል 2 እንቀጥላለን። السلام عليكم ورحمة الله وبركاته.